ኤክስፖርት ብዛትም ጥራትም ወሳኝ ናቸው። ብዙ አምርተህ በቂ ተጠቅመህ ስታበቃ ነው የምትሸጠው። ስታንዳርድ ለመጠበቅም ይሄኛው ፕሮዳክትህ ከዛኛው ፕሮዳክትህ ዩኒፎርም እንዲሆንም ማኑፋክቸሪንግ ኢንዱስትሪ በጣም ከፍተኛ ሚና አለው እና ለምርታማነትም ለኤክስፖርትም እንደ የእድገት ሞተር ሆኖ ይወሰዳል። ሁለተኛው ክሪቲካል ጉዳይ መዋቅራዊ ሽግግር ነው። አንድ የኢኮኖሚ ዘውግ ያለ እንደሆነ ወደሚቀጥለው የኢኮኖሚ ዘውግ ለመውሰድ የማኑፋክቸሪንግ ኢንዱስትሪ አይተኬ ሚና አለው። ዳይቨርሲፋይድ በሚሆንበት ሰዓት ማለት ነው። ኢንዱስትሪ የማይጠቀሙ የኢኮኖሚ ዘውጎች ጥሬ ዕቃ አቅራቢ ሊሆኑ ይችላሉ። ለምሳሌ ቡናን እንዳለ ማቅረብ ፕሮሰስ ሳታደርግ፣ ወይም ወርቅን እንዳለ ማቅረብ ሳታቀልጥ፣ ወይም ሊቲየምን ወደ ባትሪ ሳትቀይር እንዳለ ጥሬ ዕቃውን ማቅረብ። እንደዚህ አይነት ችግር የሚፈጠረው የጥሬ ዕቃ አቅራቢ የሚያደርግህ ጉዳይ ፕሮሰስ የማድረግ ካፓሲቲ ካልፈጠርክ ነው። ዳይቨርሲፋይ ለማድረግም ከጥሬ ዕቃ ወደ ፕሮሰስ የተሻገረ ምርት ለማምጣትም ኢንዱስትሪ ከፍተኛ ሚና አለው።